የጋዛ የተኩስ አቁም ስምምነት ከተጀመረ ከሁለት ወራት በኋላ የእስራኤል ጦር በጋዛ ተከታታይ የአየር ድብደባዎችን እየፈጸመ ይገኛል። በሐማስ የሚመራው የጤና ጥበቃ ሚኒስቴር እንደገለጸው ከሆነ ከ400 በላይ የሚጠጉ ሰዎች መገደላቸውን ማረጋገጡን ጠቁሟል። በመቶዎች የሚቆጠሩ ሰዎች ደግሞ መቁሰላቸውን ገልጿል። በፍርስራሽ ውስጥ ብዙ ሰዎች እንደተቀበሩና ከሟቾች መካከል ህጻናት እንደሚገኙበትም መናገሩ ተሰምቷል። የእስራኤል ጦር በበኩሉ የሐማስ ንብረት የሆኑ የሽብር ኢላማዎች መምታቱን ገልጿል። በርካታ የሐማስ ከፍተኛ አመራሮች መገደላቸው ታውቋል። ከሳምንታት አንጻራዊ መረጋጋት በኋላ የተፈጸመው የሆኑ ጥቃት ባለፉት ዓመታት መስከረም 26 ሐማስ በእስራኤል ላይ ካደረሰው ጥቃት ከተፈጸመ ጦርነት ከተጀመረ በኋላ በጋዛ በርካታ ሰዎች የሞቱበት አንደኛው አጋጣሚ መሆኑ ታውቋል። ጥር 19 የተጀመረውና በሀገሪቱ መረጋጋትን ይፈጥራል የተባለው የተኩስ ስምምነት ከ3 ደረጃዎች በላይ ያለፉት ነበር። ስምምነቱ ጋዛ ውስጥ በሐማስ የተያዙ ታጋቾችን በእስራኤል በሚገኙ የፍልስጤም እስረኞች መለዋወጥን ያካተተ ሲሆን የመጨረሻው ግብ ግን ጦርነቱ ሙሉ በሙሉ ለማስቆም የታቀደ እንደነበር ይታወቃል። በመጀመሪያው ምዕራፍ ሐማስ 1800 የሚጠጉ ፍልስጤማውያን እስረኞች ምክት 25 እስራኤላውያን ታጋቾችና 8 አስክሬኖችን መስጠቱ ይታወቃል። የእስራኤል ጦር በበኩሉ ህዝብ ከሚበዛባቸው የጋዛ አካባቢዎች በመልቀቅ የተፈናቀሉ ፍልስጤማውያንን ወደ ቀያቸው የመመለስ ስራዎችን እንደሚሰራ ቃል ገብቶ እንደነበር ይታወቃል። የሁለተኛው ምዕራፍ ድርድር በየካቲት 4 ይጀመራል ተብሎ የተጠበቀ ቢሆንም ነገር ግን ሳይሳካ ቀርቷል። ሁለተኛው ምዕራፍ ቋሚ የተኩስ ስምምነት እንዲኖር የእስራኤል ኃይሎች ሙሉ በሙሉ እንዲወጡና የተቀሩት ታጋቾች ሙሉ በሙሉ እንዲለቀቁ የሚያሳምን እንደነበር ይታወቃል። እስራኤል ከጥር 2 ጀምሮ ምንም አይነት ሰብአዊ እርዳታ ወደ ጋዛ እንዳይገባ ማገዷ ይታወቃል። በትራምፕ አስተዳደር የቀረበው የተኩስ አቁም እንዲራዘም ሐማስ ላይ ጫና ለመፍጠር እየተሞከረ ይገኛል። በዚህ ሀሳብ መሰረት ከታጋች ውስጥ ግማሹ መጀመሪያ ላይ ቀሪዎቹ ደግሞ መጨረሻ ላይ እንደሚሰጡ መነጋገራቸው የሚታወቅ ነው። በዚህ ሀሳብ መሰረት ከታጋቾች ውስጥ ግማሹ ለመጀመሪያ ጊዜ እንደተሰጠ ይታወቃል። ሐማስ በበኩሉ ሁለተኛው ምዕራፍ ድርድር በቀድሞው የአሜሪካ ፕሬዝዳንት ጆ ባይደን የበላይነት በተካሄደበት የተኩስ አቁም ስምምነት ላይ በተገለጸው መሰረት እንዲቀጥል እንደሚፈልግ ገልጿል። እስራኤል በሐማስ ላይ ከፍተኛ የሆነ ጫና ካሁን በኋላ በወታደራዊ እርምጃዎች እንደምትጨምር የውጭ ጉዳይ ሚኒስትር ቃል አቀባይ ኦረን ሲናገሩ ተደምጧል። ማርሞስቴ እንደተናገሩት ከሆነ እስራኤል የተኩስ አቁም ስምምነቱን ለማራዘም በሀሳብ ደረጃ ብትስማማም ሐማስ አይሆንም ስላለ ሌላ አማራጭ የለም በማለት በጋዛ ላይ ጥቃት ፈጽመናል ሲሉም ገልጿል። በእነዚህ ጥቃቶች ምክንያት የተኩስ አቁም ንግግሮች አብቅቶላቸዋል ወይ ተብሎ የተጠየቁት ማርሶም የተኩስ አቁም ስምምነቱም ከ2 ሳምንታት ተኩል በፊት በተጠናቀቁ ነገሮች ላይ ብቻ የምንወያይ ይሆናል ሲሉም ተደምጠዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሰኞ ዕለት እንደተናገሩት ከሆነ የታገቱት በሙሉ እስካልተለቀቁና ሁሉም የጦር ኢላማዎች እስካልተስተካከሉ ድረስ በጋዛ ጦርነት እንደሚቀጥል ገልጸዋል። በሐማስ በኩል የተኩስ አቁም ስምምነቱን በመጣስና በመቀልበስ አሸማጋዩን እስራኤልን ሙሉ በሙሉ ተጠያቂ በማድረግ ላይ ይገኛል። አሸማጋዮች ሁለቱን ወገኖች ወደ ክብ ጠረጴዛ ሊመልሱ ይችላሉ የሚል ተስፋ አሁንም በቀጠናው እንደሚገኝ ይታወቃል። ሐማስ ድርድሩን ለማስቀጠል ታጋቾችና አስክሬኖችን ለመልቀቅ ተዘጋጅቶ ሳለ ነገር ግን እስራኤል ጦርነት እየከፈተች ነው ሲል በተደጋጋሚ ሲከስ ይስተዋላል። የእስራኤል ጥቃት መሰንዘር የጀመረው በረመዳን ጾም ወቅት መሆኑ ደግሞ እጅጉን አሳሳቢ ያደርገዋል። ፀሐይ ሳትወጣ ምግብ ከመብላታችን በፊት ድንገት ቤቱ በላያችን ላይ ፈርሶ ከየቀያችን ፍርስራሹ ሲወድቅብን አገኘን ሲሉ የዚህ በጋዛ የሚገኙ ቤተሰቦች ሲገልጹ ይሰማሉ። እስራኤል ከመጋቢት 2 ጀምሮ ለጋዛ 2 ሚሊዮን ነዋሪዎች የሚደርሱ ሁሉንም ምግብ፣ መድኃኒት፣ ነዳጅ እንደዚሁም መብራትና ሌሎች ድጋፎችን ሙሉ በሙሉ በቀጠናው ማቋረጧ ይታወቃል።